ዓለም ላይ የሚከሰቱት ክስተቶች ሁሉ በአላህ ዕውቀትና ችሎታ ስር ናቸው። የሚሳነው የለም። አላህ በእውቅ ጥበቡ ስር ነው ያለ። መቀየር ሲፈልገው እጽበት ለአላህ ይበቀዋል። ኩን ፈየኩን፣ ኩን ይለዋል ይሆናል። እስኪ በቁርአን መነጽር ገዛን እንመልከት። ልክ ከዓመታት ከሺህ ዓመታት በፊት ተመሳሳይ ክስተት ፈለስጢን ላይ ተከስቷል። ቡኽቱን ነሶር የሚባል አንድ ንጉሥ ገብቶ ከተማዋን አውድሟት ነበር ከሺህ ዓመታት በፊት። ታዲያ ከተማዋ ወድማ ከነቢዩላህ ሱለይማን በኋላ የተላከ አንድ ነቢይ ነበር ዑዘይር የሚባል። ይሄ ወጣት ወደ እርሻው ምግቡን ይዞ መጠጡን ይዞ ሲያልፍ አያት። ከተማው ወድማለች። ጣራዎቿ ፈርሰዋል፣ ቤቶቹ ፈርሰዋል፣ ምድረ በዳ ሆኗል። ከዛም ተገረመና የአላህን ችሎታ እንዲህ ብሎ ጠየቀ። አንድና ዩሕዪ ሃዚሂ ላሁ ባዕደ መውቲሃ፣ እቺ ከተማ እንዲህ ከወደመች በኋላ አላህ እንዴት ነው ሕያው የሚያረጋታል? ጥያቄ አቀረበ። አላህ 100 ዓመት ለህልፈተ ሞት አበቃ። ከዛም ቀሰቀሰ። ምን ያህል ቆይሃል? ቀና ሲል ፀሐይዋ ወደ አሱር ደርሳለች። ዙር ላይ ነው የተኛው። የውም አው ባዕደ የውም አለ፣ አንድ ቀን ወይም ግማሽ አለ። በል ለቢስት 100 ዓም፣ 100 ዓመት ተኝተሃል አለው አላህ። እስኪ ምግብህን ተመልከታል። ለም የተሰና አልተበላሸም። ሊበላ ብሎ ገደም ብሎ ቂጣውን በወይን ውሃ አርሶት ነበር። ምግቡ ሳይው አልተበላሸም፣ መጠጡም አልተበላሸም። ታዲያ 100 ዓመት ቆየዋል። አዎ። እስኪ ወደ አህያ ተመልከታል። አህያውን ሲያየው ቆዳው ረግፎ ስጋው ፈርሶ አጥንት አለ። ወደ አህያ ተመልከት። ፈንዙር ከይፈ ኑንሺዙሃ፣ አጥንቱን አንዱን በአንዱ ረትበን እንዴት እንደምናቆመው እያ ثم ነክሱሃ ለሕመን፣ ከዛም ስጋ እንዴት እንደምናለብሰው ተመልከት። ዑዘይርም ይህን ሲመለከት አህያው ቆሞ አየው። አህያው ጮኸ። ከተማዋም ተቀይራ ነበር። አላህ ሚሳነው የለም ሚለውን ታሪክ እዚህ ቁርአን ላይ እንድናገኝ ይፈልጋል። ታሪኩ እንዲህ ነው። አው ከለዚ መረ ዓላ ቀርየቲን፣ ወይም ደግሞ ያ ግለሰባል በከተማዋ እንዳለፈ ወህየ ኻዊየቱን ዓላ ዑሩሽሃ፣ ጣራዎቿ የፈረሱባት፣ ሕንፃዎቿ የተናዱ፣ መንገዶቿ ሁሉ የፈራረሱ። ከዛም በአግርሞት ተጠየቀ። አና ፈቃለ አና ዩሕዪ ሃዚሂ ላህ ባዕደ መውቲሃ። አሁን ይችን አገር ስናይ ገዛን አላህ እንዴት ነው ሕይወት እንዳዲስ ቢዘራባት፣ ፍትህ ሰፍኖ ሙእሚኑ ቀና ብሎ ወደ ድሮ ግርማዋ ትመለስን ይሆን? የበዳዮች እጅ ነገ ይሰበር ይሆን? የሙእሚን ጥያቄ አለው። ከዚህ ታሪክ ተመለሱ። አላህ ሚሳነው የለው።